ነገር አለ። ሩታም ሄርሜላን ፈልጋታለች። ሊሆነ ጉዳይ ለወራት መፈልገው ነገር አለ ብላለች እና እሷን እየጠበቅን እንገኛለን። ሁለታቸውንም እየጠበቅን እንገኛለን ቤተሰቦቻችን እና ምን ላችሁ ፈልጌ ነው። ከዛም በኋላ ደግሞ የሆነ ለየት ያለ ፕሮግራም አለን እኔና ሄርሜ። ወደዛ ፕሮግራም ደግሞ እንሄዳለን። ፕሮግራሙ አሪፍ ጊዜ እናሳልፋለን። ፕሮግራሙን አንተ ንገራቸው። እያንዳንዱ ነገር በዩቲዩብ መቅረጽ ባንችል ቲክቶክ ላይ ቀርጠንላችሁ እንለቅላችኋለን ብዬ አስባለሁ አይደል? ጊዜ ካገኘን ደግሞ በዩቲዩብ እንለቅላችኋለን ማለት ጊዜ ካገኘን ደግሞ አንዳንድ ፕሮግራሙ ብዙ ላይ መጡ ይችላሉ እና በተመቸን ታይም ግን የቻልነውን ቪዲዮ ቀርጠን ወደ እናንተ ለማድረስ እንሞክራለን ማለት ነው ቤተሰቦቻችን። እና እንዴት እየሰፋፋ እንደሆነ ብነግራችሁ ወራ ላይ ነግ ክንፍ አውጥቼ ልበር ነው ጋይስ ሚላ ባይዛዊ በጣም እየገዘፈ ነው እና ለምን እንደሆነ ብትነግራቸው የተሻለ ነው ብዬ አስባለሁ። ምን ግልጽ እኮ ነው ጋይስ። ሌላ ተጨማሪ ነገር ኖሮ ሳይሆን ታውቂያለሽ፣ እለፋለሁ፣ እጥራለሁ፣ ብዙ ምደክም ሰው ነኝ እና እውነት ነው ያው ስፖርት ነው። ሌላ ነገር ምንም እንደሌለ ግልጽ ነው ብዬ አስባለኝ። አረም ተሳሳብኩ አልተሳሳብኩም እና ነገራቸው ያልሽኝ ይህንን ይመስለኛል። እውነት ነው። አይ እንዲያውቁት ብዬ ነው። አብርሃም ለምንድን ነው የወፈረው ምናምን እያሉ ስለነበረ የወፈርኩትማ ምቾት ሀሳብ ከሌለ የሰው ልጅ የሚያስጨንቀው ነገር ከሌለ የማይወፍርበት ምንም አይነት ምክንያት የለም። ለምሳሌ ምቾቴ ነሽ እና አንዳንድ ከዛ በፊት ህመሞቼን አክመሽልኝ እና ይሄ ሳክስ አይደለም ነው የምትለኝ? ሁሉም ነገር እኔ ሳክስ አይደለም። ቅድም ያወራሁት ብቻ ነው ሳክስ እንጂ ሪያሊቲም ነገር ሳወራ እንትናት እንዲ ሐኪሜ ነሽ የመድሬ ነው። ሐኪሜ ነሽ መድኃኒቴ ፈዋሽ ነሽ ድምቀቴ ሐኪሜ ነሽ መድኃኒቴ ነሽ አንቺ ነሽ ሳልከዳም ማለት አይበቃም። አንቺን የመሰለ ሌላ ሰው ቢኖርም ለዓይኔ ይሞላል እንጂ ለነፍስ አይደንቅም ነው ምናምን ጠረንሽን ለምጄ እንደ ናርዶስ ሽቶ ሌሊቱ እንዴት ይንጋ ቀኑም እንዴት እንዴት ነው እባክህ? ምን አለ መሰለሽ እኔ ከእያንዳንዱ አካሄዶቼ ጋር ትርጉም ያላቸው ሙዚቃዎች ላንቺ መጋበዝ እወዳለሁ እና በጣም ንግግር ሁሉ ሙዚቃ ሆኗል። አብርሃም ስትባል እና አንቺ ከመጣሽ በኋላ እኮ ነው። በፊት እንደዚህ አልነበርኩም። አንቺ ከመጣሽ በኋላ ግን ሞራሌ የግጥም ሞራሌ መጣ። እያንዳንዱ ነገር ሞራሌ መጥቷል እና ምን አለ መሰለሽ ዛሬ የመጣንበትን ጉዳይ እንትን እንበልና ከዛ ያረዳለች ስለዚህ ፋሚሊዎቻችን ዛሬ ውሏችን ሊያብድ ነው። ካጀማመሩ ጀምሮ በቃ ሊያብድ ነው ናችሁ እና እናንተም እሁዳችሁን ድምቅ ሽብርቅ ባለ ሁኔታ እያሳለፋችሁ እንደሆነ እርግጠኛ ነን ቤተሰቦቻችን። ስለዚህ ከዚህ በኋላ ምንም ያሳስበን ያስጨንቀን ነገሮች አይኖርም። ትንሽ ከተጋጨናቸው ሰዎች ጋር ሰላም አይሰጠን ነበር። አሁን ላይ ደግሞ ሁላቸውም ይቅርታም እየጠየቁ ነው ያሉት፣ ጥፋታቸውንም ደግሞ እያመኑ ነው ያሉት እና ጥፋቱን ደግሞ አምኖ ይቅርታ ለጠየቀ ይቅርታውን መመለስ ግድ ይላል። የይቅርታ ልብ ቢኖር ደግሞ የተሻለ ነው ብዬ አስባለሁ። አሁን ላይ በጣም እኔና አብርሃም እግዚአብሔር የተመሰገነ ይሁን በጣም ደህና ነን ከሚባለው እና ከሚነገረው በላይ በጣም እኔና አብርሽ ደህና ነን፣ እግዚአብሔር ይመስገን። ታዲያ ያ ደግሞ የሆነበት ምክንያት ምንድነው? አንዳንድ ሰዎች እርቅ ስለፈጠሩና ምንም በህይወታችን ውስጥ እየገቡ ስላልሆነ እኔና አብርሽ እግዚአብሔር ይመስገን ደህና ነን አይደል? በደንብ ደህና ነን። እንግዲህ እነ ኤፍሬምና ሩታም መጥተዋል ቤተሰቦቻችን። ከእነሱ ጋር አሪፍ ቆይታ እናሳልፋለን ብለን ተስፋ እናደርጋለን። በዚህ በኩል ጦኛለሽ ወይ? ስለፈለግን እኛ ከአንተ ጋር ነው ትናንትና ብዙ ነገር ተባብለናል። ሶስታችን ነበርን፣ ብዙ ነገር አውርተናል። ግን ደግሞ በዚህ ማለት ትናንትና የሚያዋህ ስትል ነበር አንተ እኔን ሳይሆን ይቅርታ መጠየቅ ያለብህ ከእኔ በላይ ያስቀየምከው ሰው አለ እያልክ ነበርና እኔም ከሄድኩ በኋላ ብዙ ነገር እያሰብኩበት ነበር። ምክንያቱም በንግግር ትክክል ነህ። ምክንያቱም እኔ እናንተ ወንድማሞች ነን። ምንም ብንደራረግ ምንም እንትን ብንል ኖርማል ነገር ነው። ኖርማል ነገር ነው ስለ ያው ኖርማል አይደለም ግን ይሻላል። ግን ያው ሄርሜላን ደግሞ ያው እሷንም ስለመጣሽ ይዞ በጣም ደስ ብሎኛል። ምትመጪ አልመሰለኝም ነበርና
እንግዲህ ባለፈው ዕለት ካገኘሁሽ ጀምሮ አላገኘሁሽም። ባለፈው ደግሞ ጥሩ ነገር አልተፈጠረም። ብዙ ነገሮችን ተጋጭተናል እና እኔም ሩታ የሚፈልግናችሁ ለሰላም ነው እንጂ ሌላ ነገር ኢሹ ልናነሳ ወይም ደግሞ ሌላ ነገር ልንፈጥር አይደለም። ለሰላም ነው። ሩታም ያው ከእናንተ ጋር ሰላም ሆናለች። ኦልሬዲ ከአንተ ጋርም ትናንትና በሰላም የተለያየ ነው። ከሄርሜላ ጋርም ሰላም መሆን ትፈልጋለች አይደል ሩታ? እኔ ሰላም ነኝ በነገር ላይ። አይ ትናንትና ትንሽ አብርሃም አነጋገሩ እንትን እያልክ ነበርና ሌላ ነገር አስበሽ ነው ሌላ ነገር ምናምን እያልካት ነበር። ከዛ ችግር የለውም ኤፍሬም፣ ሀሳብ ደስ ይላል። የመጣበትም ነገር ደስ ብሎኛል። በጣም አመሰግናለሁ። እንግዲህ ይኸውናች ይቅርታ መጠየቅ ትችላለህ። እሺ ሄርሜላ፣ በመጀመሪያ ዳግም ስለተገናኘን በጣም ደስ ብሎኛል። እንግዲህ ትናንትና አይተሽዋል ብዬ አስባለሁ ቪዲዮውን። አብርሽም ይቅርታ ጠይቄዋለሁ። ብዙ ነገር ነው ያልኩት ይቅርታ ስጠይቀው እና አንቺንም ከዚህ በፊት ብዬሻለሁ ኦልሬዲ